ሄይ እንዴት ናችሁ? አለን ሳምንታችሁ እንዴት ነበረ? አፍሮ ቺክሶች እንግዲህ በሌላ ቪዲዮ በሌላ ታሪኮች መጣን። ዛሬም የላካችሁልን ታሪኮች እንደ ሌላው ጊዜ አስገራሚ ነው ብለን እናስባለን። አብረን እንደተገረምን ነው፣ ሁልጊዜ እንደደነገጥን ነው እና ሁልጊዜ ታሪኮቻችሁን ለኛ ልካችሁልን አብረን ሪያክት እንድናደርግ የምትፈልጉ ከሆነ ከታች በምናስቀምጠው ኢንስታግራም ገጻችን ላይ ላኩልን። ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጉ አሁን ካለዛ አናነብ። ትንሽ እንጠብቃቸው። ቴክ እሺ። ኤኒዌይስ የመጀመሪያው ታሪካችን የመጀመሪያው ታሪካችን ደም ሄይ አፍሮ ቺክስ እንዴት ናችሁ? አለን I love watching your videos. Oh, baby. ማን ነው ቆይ ግን ቢሆንም ቤቢ ዛሬ እኔስ ለምን ይቅርብኝ ብዬ ታሪኬን ልነግራችሁ ነው የመጣሁት። ሁላችሁም ለምን ይቅርባችሁ? ሁላችሁም የዚህ ድል ስፔሻሊ ወንዶች የላካችሁን ነው። ብዙ እንትኖቻችን ኦዲየንሶቻችን ሴቶች ናቸው የሚልኩልንም እንደዛው እንዴ ተሳተፉ። እርግጠኛ ነኝ ብዙ ታሪክ እንደሚኖራችሁ። በጣም ለጓደኞቻችሁ የምትነግሩትን ነው የመጣችሁ። ብሪንግ ኢት ኦን። እሺ ኤኒዌይስ እናመሰግናለን የኔ እናት ታሪክሽን ልታጋሪኝ ስለመጣሽ ፈቃደኛ ስለሆንሽ። ሐዋሳ ዩኒቨርሲቲ ያለው ከዛሬ 7 ዓመት በፊት ስሙን ለዛሬ እንተውና ቦይፍሬንድ ነበረኝ። ለ2 ዓመት አብረን ቆይተናል። ከዛ ግራጁዌት አድርገን ከወጣን በኋላ እኔ ወደ አዲስ አበባ ተመለስኩኝ። እሱ ደግሞ የሚኖረው እዛ ሐዋሳ ነበር። ሁሌ ስራ ይዞ ወደ አዲስ አበባ መጥቶ እንደሚኖር ይነግረኛል። እኔ ከተመለስኩ በኋላ ስራ አግኝቼ ስራዬን ጀመርኩኝ። እንኳን ደስ አለሽ። ስራ ማግኘት ከባድ ነው ከተመረቁ በኋላ። ታዲያ ቀስ በቀስ ካለው ዲስታንስ አንፃር ማውራት እየቀነስን መጣን። እኔ በጣም የወደው ስለነበር ስራ ማልሰራበትን ጊዜ በሙሉ ለሱ ነበር የሚሰጠው። እሱ ጋር ግን የነበረው ኤነርጂ ከኔ ጋር ይለያያል። እንደ ድሮ ትሪት አያደርገኝም። ለመጣላት ሪዝን ካገኘ ወደ ኋላ አይልም። በዚህ ምክንያት ተለያየን። ሲጀምር ምክንያት እየፈለገ ነበር ማለት ነው። ልክ የሆነ ነገር ሳገኝ ስለዚህ የመለየታቸው ኬዝ ዲስታንስ ብቻ ነው ይመስለኛል። አይ ግን ዲስታንስ ዋናው ነገር ቢሆንም ግን ያው ሌሎች ነገሮች አሉ። እዚህ ግን ዲስታንስ ይባላል አይባልም? በጣም ቅርብ አይደል እንዴ? ሲጀምር ግን እንትን ነው እነዚያው በምክንያት ነበር አንድ ላይ ሆኑት እንጂ ፍቅር አልነበረም። ምክንያቱም አብሮ አንድ ቦታ መሆናችሁ ነው። የሆነ አንዳንዴ አንድ ቤት ውስጥ ሰው ሲዘጋብሽ አማራጭ ስለሌለሽ እዛው በማለሽ ያለው ፍቅር ቼክ የሚደረገው እንደዚህ አይነት ቻሌንጆች ሲፈጠሩ ነው። እኔ የምር የምትፈላለጊ ከሆነ ዲስታንስ ችግር ይሆናል ብዬ አላስብም። ያው ደግሞ የሐዋሳና አዲስ አበባ እንዴ ውጪ ነው ሆነው ኦኬ ምክንያት ግን ከሱ የመጣ አይደለም ነው እንዳወራችሁ ከሆነ የሱ ነው ቦል። ታዲያ አሁን ከ7 ዓመት በኋላ ወደ ምሰራበት ቦታ መጣ። ሳየው ድርቅ ብዬ ቀረው። እሱም ደንግጦ ነበር። ስንት ዓመት በኋላ? ከ7 ዓመት በኋላ ያ ግን አስተውሻለሁ ማለት ነው። ያ አመት ነው አመታት ነው እንጂ እንደው መሳራስ ያለችው ረዘም 7 ዓመታትን ቆይቶ እንዴ ወራውና አመታቶች ከዛ ደግሞ ወደ ምሰራበት ቦታ ነው የመጣው አይደለም። ግን አሁን ምን አይነት ፊሊንግ ነው የሚሰማው? 7 ዓመት በላይ የሹም ሰው የሆነ ሰዓት ላይ ልጅ ላይክ ቢወልዱ ራሱ 7 ዓመት ልጅ ይኖራል። 7 ዓመት በጣም ብዙ ነው። 1 ዓመት ራሱ ብዙ ነው በጣም። ሳየው ድርቅ ብዬ ቀረው። እሱም ደንግጦ ነበር ብላለች። ያው እንዴት አይደነግጥም? እሱም የምሰራው ባንክ ነው እና የመሰለኝ ገንዘብ ሊያወጣ ፈልጎ የመጣ ነበር፣ ግን አይደለም እና 7 ዓመት በኋላ አንቺን ፈልጎ ነው። ከዛስ የት እንደምትሰሪስ እንዴት አወቀ? እና ደግሞ የት ነበር? ከዛም ትንሽ አወራን። ብዙ ሰው ስለነበር አልተመቸንም። ስልክሽ ጠፍቶብኛል ብሎ ስልኬን ተቀበለኝ። ከዛም በቴክስት እንደ አዲስ ማውራት ጀመርን። በጣም እንዳማረብኝና ሊያይኝ እንደሚፈልግ ነገረኝ። በፊት አላማረብሽም ነበር? እንደዛ ነው አባባሉ። 7 ዓመት ምን ሲያደርግ ነበር? የት ነበር? ከዛ ደግሞ ሌላ ህይወት ጀምራ ቢሆንስ? እሷ የሆነ ሰዓት ላይ ዝም ብለሽ መጥተሽ ሰርፕራይዝ አይ ኖ አም ባክ
ፋይናሊ አም ባክ ኦ ማይ ጋድ የማመር ሚፍታ ኤኒዌይስ ልክ እንደዛ ነው ያደረገው። ከዛም እኔም ስላልወጣልኝ እሺ ያልኩት። 7 ዓመት ሙሉ ግን እንዴት ነው የማያወጣው? ምን አይነት ያውም ላይክ ምንም ተስፋ እንኳን የለውም መለየት ነው። ይሄም ተጋጣሚ ነው እንጂ ይሄ ወይ ኮንታክት ኖሮሽ መሳለ የመጣ ሰው አይደለም አልነበረም፣ ድንገት ነው የመጣው። ሳይወጣልኝ እሺ ያልኩት። ከዛ ተገናኘን። 3 ቀን ያህል ተገናኝተናል። to be honest በጣም ደስ ብሎኝ ነበር። አሁንም እንደሚወደኝና ድጋሚ ነገሮችን አስተካክለን አብረን እንድንሆን እንደሚፈልግ ነገረኝ። እኔም ላስብበት አልኩ። ላስብበት እንዳትዋው 7 ዓመት ነው። 7 ዓመት ነው እና ማስቀረት ነበር። እሺ ይሄ በሆነ በሳምንቱ ማናጀሪ ማህበር ስለነበራት የቢሮን ሰዎች በሙሉ ጠራች። እኔም ተጠራሁ። እዚህ ብራንች ተቀይሬ በቅርብ ቢሆንም የገባሁት ከማናጀሪ ጋር ተግባብተናል። ቀለል ያለች ሰው ናት። በእድሜ 6 ዓመት አካባቢ ትበልጠኛለች ብዬ አስባለሁ። እኔም ጠሪ አክባሪ ነው ብዬ ቤቷ ከቢሮ ሰዎች ጋር አብሬ ሄድኩኝ። ባሌ ነው ተተዋወቁት ብላ ባሏን ስትጠቁምንና ሳያው ግን ማመን አልቻልኩም። አይመስልሻል? የዩኒቨርሲቲ ቦይፍሬንድ ነው። ስለዚህ ያኔ ባንክ የመጣው ሚስትየውን ፈልጎ ነው። yes oh my god አንዳንዴ እኮ ማለት ነው ይኸውልሽ ምን አለ መሰለሽ የድሮ ፍቅረኛሽን ድንገት ስታገኙ እንገናኝ ምናምን ሊፈጠር ይችላል። ግን ሁሉን ነገር እናስተካክል ብሎ እቅድና ፕላን መያዝ ግን ይሄ ኦልሬዲ እንደሚወደኝ ነግሮኛል ብላለች እኮ ደግሞ እወድሻለሁ እና like እናስተካክል ያላት actually የዩኒቨርሲቲ ቦይፍሬንድ እና በድጋሚ አብሬው ልሆን ዳር እያልኩለት ያለው ሰው ነው። ገብቶናል። እኛ ራሷን ጨርሰው ሁለታችንም ተፋጠን ቀረን እና ምን ባረግ ይሻለኛል? do you think I should tell my manager ወይስ የኔ ቦታ አይደለም? ምን ታስበልሽ? ቦታ አይደለም። እርግጥ ቦታው አይደለም ግን ደግሞ ቦታ እንዲሆን አረጋው አስገባታታ እንደምደው አሁን ለምሳሌ ምናልባት ከሌላ ሰው ጋር ቢሆን ይሄን ነገር እንትን ያለው ሜቢ ቦታ አይደለም ሊባል ይችላል። ግን ይሄ ኦልሬዲ ተሳትፏለች። ተሳትፎ እና ደግሞ የሚገርመው ነገር አሁን ዳር እያልሽ ነው አንቺም ከሱ ጋር ብለሽ ልትሆኚ because already የድሮ ፊሊንግ አለ። ይሄ እንዴት ነሽ እንገናኝ ምናምን ብቻ ቢሆን እንደዚህ ያን ያህል ማተር ላይ ያደርግ ይችላል። ግን እናስተካክል ነገሮችን ኦልሬዲ እዚህ ጋር ህይወት ያለው ሰውዬ እናስተካክል። ምንድነው የምታስተካክል? የራስን ህይወት አስተካክል። መጀመሪያ እዛው የተበላሸውን ይሄ የቺተር ማይንድ ሴትን አስተካክል በይልን እና ቦታሽ ነው ያው because ገባሻ ማለት እና ከሷ ጋር ጥሩ ጓደኝነት ካላችሁ እና ከሷ ጋር ጥሩ ጓደኝነት ካላችሁ እንቀራረባለን ያለችው እና ደግሞ ንገሪያት። ከዛ በኋላ ያለው የራሷ ዲሲዥን ነው የሚሆነው። ግን እዚህ ጋር ያንቺንም ህይወት ሊያበላሽ ነው ሰውዬ እኮ። እሺ አሁን ማናጀርሽ ያንቺ ማናጀር ባትሆንስ? ሌላ ቢሮስ ቢሆን አንቺ ምሳሌ በቃ ሁለታችሁንም እኮ ደግሞ ያንቺን ለየት የሚለው ከ7 ዓመት በኋላ መጥቶ ይሄን ጨዋታ ሊጫወት መከሩ ደግሞ በጣም እንዴ ያረተው ተው ይቻላል እንዴ ይቻልክበት ፊትም የጅል ነው። ተው እስኪ ሄይ ጋይስ እንዴት ናችሁ? ደህና 16 ዓመቴ ነው። የኦዲየንስ ስኮፓችን በጣም የበዛ ነው። እስካሁን 20 ቤት ምናምን ነው። ሁሉም 20 ቤት 27 25 22 ብቻ ትንሽ ቆይቶ ከ12 ዓመት ህፃን ልጅ ነው እንዳይደርሰን እንጂ አባቴ ሎሊፖፕ አልገዛልኝም። ምን ላድርግ? ምን ትመስሉኛላችሁ? ግን 16 ደስ ይላል። ምን ታዲያ የሃይ ስኩል ላቭ ስቶሪ ነው? እስኪ እናያለን። 16 ዓመቴ ነው። ለቤታችን የመጀመሪያ ልጅ ነኝ። የምኖረው ከአያቴ ጋር ነው። አባቴ አለ ግን አለ ማለት ይከብደኛል። ማለት የለም ይሆናል። እናቴ ከ3 ዓመት በፊት እኔን ጨምሮ 3 ልጆቿን ጥላ አርፋለች። አባቴም
በፊት የነበረው የመጠጥ ሱስ ከእሷ ሞት በኋላ ባሰበት። ላይፍ ከእሷ በኋላ ተቀየረ። ለልጆቹ እናት፣ ለቤቱ ሰራተኛ መሆን ኃላፊነቴ ሆነ። የመጨረሻዋ በተለይ ህፃን ስለሆነች እሷን መንከባከቡ ከቤቱ ስራ እና ከትምህርት ጋር ከባድ ሆነ። በዚህ ላይ 16 ነው። የስራው ጫና እንዳለ ሆኖ ከአያቴና ከአባቴ ጋር መኖር አልቻልኩም። 24/7 ስለኔ ነው የሚያማርሩት። በተለይ ከአያቴ ጋር ሳንጨቃጨቅ የሚያልፍ ሰዓት የለም። ይህን ሁሉ ኃላፊነት ተሸክሜ እያለ በስራዬ ደስተኛ ሆና አታውቅም። በትምህርቴ ፐርፌክት የሆነ ውጤት ትጠብቃለች። አውቃሪ እንዴ! እንዴት ሆናል? ሰራተኛ ሆና ለእህቶቿ እናት ሆና የእህትነት ሮላ ተቀይሮ አስበሻል? ባልወለድሽ ልጅ እናት ስትሆኚ ኦፍኮርስ እህት እንደ እናት ነው። ይሄ እኮ ሞግዚትም ናት። ቤት ውስጥም ትሰራለች ምግብ ምናምን። አስቢው ላይ ከዛ ላይ 16 ዓመቷ ነው። አባትየውንና አያትየውን ቴክ ኬር የምታደርገው በይው። እዚህ ቤት አሁን የአራሰው ቴክ ኬር የምታደርገው እሷ ናት። እንዴት ነው ማለት በጣም ታምረኛ መሆን ይጠበቅሻል። በጣም በጣም ጎበዝ ነሽ። ግን የምር ስልሽ ከፍ ብትይም በጣም የሚከብድ ስራ ነው ሲጀመር። ሰው በስነ ስርዓት የተደላደለ ነው። አንዳንድ ሰው በቃ ልጆቹን ማሳደግ እየከበደው ነው ከሰው እንትን የሚለው ቀን በቀን ወቀሳ ነው። ሁሌ እናትሽ ይሄን ሳታይ እንኳን ሞተች ሳትል አትውልም። አስብሾ ላይ በጣም ከባድ ነው። እንኳን ሞተች እናትሽ ማን ነው የሚላት? አያትየው ማለት አንዳንዴ የአያትሽን ማጣቱ ሳያንስሽ እናትሽ ኖራም ደግሞ እንደማታስደስቻት ማሰብ ደግሞ ሌላ ታሪክ ነው ተጨማሪ። ከዛ ደግሞ ይሄ የምትናገሪ ለማን ነው? በስነ ስርዓት ራሱ መጥፎና ጥሩን እኮ 16 ዓመት ላይ ፎርስ ትልቅ ነው ልትይማችም የሆነ ብቻ ማይንዳቸው በጣም ለማመዛዘን ቃላቶቹም ዝም ብሎ አይፈስም። ላይክ ታስቧለች። ከዛ ደግሞ ይሄ ኢግኖርም ለማድረግ ደግሞ እንደዛ የምታመዛዝንበት እድሜ ላይ አይደለችም። ሰልፊሽ እና ማልጠቅም እንደሆንኩ በየቀኑ ይነገረኛል። እንዴ ብቻ በአጠቃላይ ሜንታሊ አንስቴብል ከሆንኩና በዚህ ሁኔታ መኖር ከጀምር ቆየው ብዙ ክፉ ሀሳቦችን አስባለሁ። በተለይ ደግሞ መጥፋት የሁል ጊዜ እቅዴ ነው። መጥፋት ማለት ከቤት መጥፋት። በዛውም ልክ ማይ ሲብሊንግስ ያሳስቡኛል። ተመሳሳይ ዕጣ ነው የሚደርሳቸው። በጣም ጨንቆኛል። ምን ላድርግ? በጣም ከባድ ታሪክ ነው። ታውቂያለሽ መጀመሪያ 16 ዓመቷ ነው ስትይኝ የጠበኩት እያልኩሽ አልነበር? ሆነ የሃይ ስኩል ድራማ ነገር ነበር የጠበኩት። ጓደኛዬ እንደዚህ ሆኖ ምናምን ነበር። እንደዚህ አይነት ትልቅ ኃላፊነት ይሄ አንድ 25 ዓመት ምናምን የሆነው ሰው ራሱ እንዴ በጣም ይከብዳል። እሱን ታየውና ይሄ የተደላደለ ኑሮ በስነ ስርዓት ባለ ፕሬዘንት እንዴት አባት ያለበት እናት በስነ ስርዓት ያለችበት ሙሉ ለሙሉ ማለት ነው። ሁለቱም ኃላፊነታቸውን ወስደው ተወጥተው እንዴት ነው ሁለቱም ኃላፊነት ወስደው ልጆቻቸውን የሚያሳድጉበት ሁኔታ ራሱ ቢመቻች። አብዛኛውን ጊዜ አሁን እኮ ሰው እየከበዱ ነው አይደል? አንድን ማድረግ ስራው ለሽ ከዛ መተሽ ልጆችሽን ማሳደግ ኤቭሪቲንግ አለ። እሷ ደግሞ ጭራሽ ለ16 ዓመት ልጅ ትምህርት ራሱ ትልቅ ጫና ነው። በጣም ቀጠለ። 2 ልጆች እሷ ናት የምታሳድገው። አንዷ ደግሞ ጭራሽ ትንሽ ናት የመጨረሻዋ። እና ደግሞ ቤት ውስጥም ሌሎች ስራዎች ትሰራለች። ምግቡ ምናምን እሷ ላይ ነው ኃላፊነት የወደቀው። በዚህ ላይ ደግሞ ጭቅጭቅ አለ። ሌላ አባትየው ሰክሮ ይመጣል። አያትየው በየቀኑ ጭቅጭቅ ነው። ይሄ ደግሞ ከጭቅጭቅ ያለፈ ደግሞ ተስፋ አስቆራጭ ንግግር በየቀኑ እንትን ሲልሽ ላይክ ከምንም አትሆኝም ታውቂያለሽ። እና ከሁሉም ግን በጣም ባደር ያደረገኝ ያለችው ነገር ምንድን ነው? በጣም ክፉ ነገሮች አይምሮ ውስጥ ይመጣሉ። እንደውም መጥፋት ስትይ የመሰለኝ ራሷ ላይ ሌላ ጉዳት ልታደርግ ራሷ ላይ ሌላ ጉዳት ልታደርስ ነበር ይመስለኛል። እንደዚህ አይነት ሀሳቦች እንዳሏት ነው ቲንክ ያለችው አይደል? ግን ምንም ጊዜ ቢሆን አብዛኛው ጊዜ ራስን ማጥፋት መፍትሄ ይሆናል ብዬ አላስብም። ለምንም ነገር መፍትሄ አይሆንም። እዚህ ጋር በጣም ስትሮንግ እንደሆንሽ ነው ማሰብ ያለብሽ። ገና ወደፊት የሚጠብቅሽ በጣም ብዙ የሆነ ገራሚ የሆነ ጀርኒ ይኖራል ብዬ አስባለሁ። በጣም ጠንካራ ነሽ። ኢማጂን አሁን 16 ዓመት ሆኖሽ 16 ዓመትሽ ሆኖ ሌሎች ልጆች በስነ ስርዓት ሃንድል ማድረግ መቻል ህጻናቶችን በጣም ከባድ ነው። ራስን ሃንድል ማድረግ በሚከብድበት ጊዜ ሰዓት ምን አለ መሰለሽ አሁን እኛ እዚህ ቁጭ ብለን ያልፋል። ኧረ ራሽን ማንት እንዳትዪ ምናምን ማለቱ ቀላል ሊመስል ይችላል፣ ግን እመኝኝ ያልፋል። በቃ አሁንም ልልሽ የምችለው ነገር እንደሚያልፍ ነው ማለት አሁን ባልሽኝ ሁኔታ ወርም አመትም መቆየት ሊከብድ ይችላል፣ ግን ባላሰብሽው ጊዜ
እንደሚያልፍ እርግጠኛ ነኝ። እስካሁንም አልፈሽዋል። እስካሁንም የመጣሻቸው መንገዶች አሉና እና ሁሉም ሰው አንድ አይነት አስተዳደግ እና አንድ አይነት የልጅነት ጊዜ የለውም እና በቃ አንቺ ደግሞ የተጻፈልሽ እና አንቺ እንድታልፍ የታሰበው መንገድ ይሄ ነው እና እኔ የሚታየኝ የአንቺ ፊውቸር በጣም ብሩህ እንደሆነ ነው። ምክንያቱም ከዚህ እድሜሽ በጣም ብዙ ኃላፊነትን ብዙ ችግሮችን ስላለሽ አሁን ከዚህ በኋላ የሚጠብቅሽን ቻሌንጅ ለአንቺ የሚቀልሽ ነው ይመስለኛል። እና ደግሞ የአያትሽ መጥፎ ንግግሮች የምታሳልፊው መጥፎ ጊዜ ጠቅላላ አንቺን ዲፋይን አያረግሽም። ማንነትሽን ዲፋይን አያረገው። በጣም ጠንካራ ነሽ። እንደውም እሱ ነው ዲፋይን ሊያደርግሽ የሚገባው አይደለ? የወጣሽበት መንገድ ነው። ሃይማኖተኛ ከሆንሽ ያው በደንብ ጸልይ። ጸሎት ብዙ ነገሮችን ይፈታል። ከዛ ደግሞ ሌሎች ሀቢ ካሉሽም ለማድረግ ሞክሪና በጣም ጠንካራ ነሽ። ምንም ነገር እንዳልኩሽ ዲፋይን አያደርግሽም። የሆነ ሰዓት ላይ ልክ ይሄን ካለፍሽ በኋላ የመጣሽበት መንገድ ምን ያህል በጣም ገራሚ እንደሆነ ታውቂያለሽ ብዬ አስባለሁ። እና በጣም ወጣት ነሽ፣ ብዙ ነገር ይቀርሻል። እና ደግሞ ኦፍኮርስ እንዳልሽም ራስሽ እህቶችና ወንድሞችን ማሰብ አለብሽ። በጣም የሚፈልጉሻል። እንደዚህ አይነት ጠንካራ እህት አይገኝም በቀላሉ ማለት ነው። እና ማውራት ከፈለግሽ ሁልጊዜ አለን። ማድረግ የምትፈልጊው ሰው ካለ ሰው ካስፈለገሽ አለልሽ፣ አውሪኝ። ሄይ ዩ ጋይስ፣ ያለፈው እሁድ ሰርጌ ነበር። የሰርጌ ለታ ከበሮ ተመታ። ደስ ይላል። ያላሰብኩት ነገር ነበር የተፈጠረው በሰርጓ ቀን። 2 ታናናሽ እህቶች አሉኝ። አባቴና እናቴ ምንም ሊስማሙ ስላልቻሉ እኔ የ8 ዓመት ልጅ እያለሁ ለአባቴ ጥላን ጠፋች። አባቴ ደግሞ እናቱ ጋር ወሰደንና እሱ ሌላ ሚስት አግብቶ አዲስ ህይወት መሰረተ። አባቴ ሁሌ ባይሆንም እየመጣ ያይናል። እህቶችን እንደ እናቱ ያሳደግኩት እኔ ነኝ። አያቴ እድሜዋም ገፍቶ ስለነበር ብዙ መንከባከብ አልቻለችም። የእህቶችንና የኔን ፍላጎት ለማሟላት በልጅነቴ 2 ስራ ምናምን እየሰራው ነው የኖርኩት። ታዲያ ባሌ ይህን ታሪክ በሙሉ ያውቃል። እናቴ ጥላን ከሄደች በኋላ አይቻት አላውቅም። የሰርጌ ዕለት ወደ 130 የሚሆኑ ሰዎች ጠርተን ነበር። ኬክ የሚቆረስበት ሰዓት ላይ ኬክ ልንቆርስ ስንዘጋጅ ባሌ ከዲጄው ማይክ ተቀብሎ ዘፈኑን አስቆመና ለኔና ቆሞ ለሚያየን ሰው ሰርፕራይዝ እንዳለኝ ነገረን። ከዛ ግራ ተጋብቼ እያየሁት እያለ ወደ ኋላሽ ዙሪ አለኝ። ስዞር ጌስማን ከጀርባዬ እንደቆመ እናቴ። እንዴ ጥላት ሄደች ነው ማለት ነው። ለሰርጓ ቀን ኬክ ልቆርስ ስትል እኮ ሰርፕራይዝ አይደል? ሰርፕራይዝ ነው ግን ናደገድዋን ፈገግ ብላ ቆማለች። ያልጠበቁት ነገር ነበር። ሀሳቤ በሙሉ ተበታተነ። በፈጣሪ ከዛ ፈገግ ትላለች እንዴ? የሆነ ጥሩ ነገር ጥሩ ቦታ ቆይታ እንደመጣች ስለሽ አሁን እዚህ የፈለገን ነው ተብቶ የሚታያት ያሳለፈችው መጥፎ ጊዜ ነው። እሺ ኒውስ ከዛ ጭራሽ የደስ ተብሎ ለሰርግ የተዘጋጀውን ኬክ አብራን ቆረሰች። አብራቸው ቆረሰች። ኮለቱ ጋር ድሮ ትንሽ ተለቅ ብለሽ ለሽኛ ያከበርሽ በጣም መጥቶ እኔ ለቆርስ ነው ብለው አስቆርሹ እንደምታቆር እስኪ ድል ስጭ ምን ማለት ነው? የሰርጉ ዕለት የራሷ ቀን እኮ ነው። አይቆረስም። ከዛ ደግሞ እንደው ተቆረሰም አልተቆረሰም ለ5ም ቆረሹ። ግን ይሄ የሰርጉ ዕለት ነው፣ ለሁለቱ ብቻ ነው። የሷኔ ባሏ ቀን ነው እንዴ? ሰው ተሰብስቦ ስለነበር ምንም ማለት አልቻልኩም። ምን ትላለች? ውጭልኝ ኬኬን አቆርሰስ አይሆንም። መምጣቱን ትምጣ፣ ግን እንዴት በሰርግ ዕለት ትመጣለች? ባሌስ ቢሆን እንዴት የሰርጋችንን ፕሮግራም አሳልፎ ለእሱ ይሰጣታል? በጣም በዚህ ተናድጄ ከባሌ ጋር አሁን ላይ ጥሩ አይደለንም። መናደዴ ልክ ነው ብላችሁ ታስባላችሁ? ለባሌ ይቅርታ አድርግለት። ይመናደድ በጣም ልክ ነው። በጣም ከልክ በላይ ነው። በጣም መናደድ አለብሽ። በጣም ማለት የሰርጓ ቀን እንዳልኩሽ ቅድም በቃ ሁለቱ የጋራቸው ብቻ ምን ማለት ሰርፕራይዝ እንደው ምን ይባላል መሰለሽ? በሰርግ ቀን ጓደኛዬ ፕሮፖዝ ምናምን እንደዚህ አይነት ስራዎች ድርብ በዓል ምናምን በሚባልበት ጊዜ እንደዚህ አይነት ትልቅ ሰርፕራይዝ ማለት አንዳንዴ አንዳንዴ ይሄ
እና ኦፍኮርስ ያናዳል። በጣም የሚያናድድ ብዙ ጥያቄ የሚፈጥርብሽ ቀን ነው ምናምን እና ይሄ ካጠገብ የምትሆኝበት አሁን ለምሳሌ ከውጭ ነበረች ምናምን የሚመች ሁኔታ አይደለም አምጥቷት ምናምን ይሄ ሌላ ሰርፕራይዝ ሰርግ ላይ ግን መሆን የለበትም ስልሽ አሁን ለምሳሌ ሰርጓ ሆኖ እናቷ ውጭ ናት መገኘት አትችልም። ኦኬ ከዛ ኬክ ሊቆርሱ ሲሉ መጣች። እሱ በጣም ደስ የሚል ሰርፕራይዝ ሊሆን ይችላል። ይሄ ግን ሌላ ኢሹ ነው። ሌላ ላይክ በኖርማሉ ቀን እንኳን ሊከብድ የሚችል በጣም ብዙ ጥያቄ ይኖርባታል አይምሯ ውስጥ እና እንዴት ነው የምታደርገው ዞር ውስጥ ከዛ ደግሞ ሰው ፊት ናት ሪያክት እንኳን ማድረጋችን አይደለም ሌላ ነገር በስነ ስርዓት ኬክ ራሱ ሲቆርሱ ምንም ማለት አልቻለችም እንኳን ሌላ ነገር ልትልና ምን አይነት ሰርፕራይዝ ነው ሰው ያማክረም ወይ ሰርፕራይዝ አያውቅም እኔ ማውቃለሁ ግን ምናልባት አሁን መጀመሪያ እሱ ኢንቴንሽን መጣራት አለበት መጥፎ ነገር አስቦ ነው ብዬ አላስብም ያው መጥፎ ነገር አይደለም ግን ይሄ አላግባብ የቤተሰብ ጣልቃ ገብነት ደግሞ በጣም ከዛ ደግሞ ኤቭሪቲንግ ታይሚንግ አለው ቦታ አለው ለሁሉም ነገር መታረቂያም መስማሚያም የተጠፋፉ ሰዎች መገናኛም ቦታ አለ ይዘርኩ አንዳንዴ እንደዚህ ብለሽ እኮ ቼክ ታደርጊያለሽ አሁን የሰርግሽ ቀን እናትሽ ብትመጣ ምናምን ብለሽ ቼክ ታደርጊያለሽ እኮ ያ በጣም እንጂ በጣም ከዛ ቢያንስ ምን አይነት ስሜት ሊሰማት እንደምችል ማወቅ አለበት ከዛ ደግሞ ከሁሉም ነገር ረገኝ የእናትየዋ እሺ ብላ ኬክ አብራ መብሮስ አንዳንድ ሰው ግን አያፍርም በጣም አይ ነው ኬክ እናንተ ነው ምናምን ይባላል እኮ ኧረ እኔ አልመጣም ጭራሽ ሲጀምር ለምን ትመጫለሽ ራሱ ምን አይነት ሪያክሽን ጠብቃ ነው የሄደችው ራሱ ግን አውሪ መጀመሪያ ከባልሽ ጋር ዝም ብለሽ እሱንም በዚህ ምክንያት እኔ ግን ወጀላይ የመለው መስለኛ ሁሉ ሰው ፊት አስበሻ እንዳ እኮ እሱን ሲን መፍጠር እኮ ነው ያስጠላት አይ ቲንክ የሰርጉ ዕለት ነው የሆነ መጥፎ ሜሞሪ አትፈልጊም የሰርግሽ ዕለት ስለዚህ ድራማ እንደውም በጣም እንትን ናት ካልም ናት ኢንተለጀንስ ናት ያ ኢንተለጀንት ናት ኢንተለጀንት በጣም ነው የሚከብደው ግን ያው እና ለማንኛውም የባልሽን ኢንቴንሽን ለማወቅ ሞክሪ ለምን ደግሞ እንደዚህ አይነት ጣልቃ ገብነት እንዳይደገመው ስለሽ ጥሩ አስቦ ነው ብዬ አስባለሁ እና ያው ቤተሰብሽ ቤተሰቤ ነው ከሚል አንጻርም ሊሆን ይችላል ግን አንቺ ብቻ መፍታት እና አንቺ ብቻ መወሰን ያሉብሽ ነገሮች ደግሞ አሉ በጣም ይሄ ደግሞ በጣም ይሄ እንዴት ነው አለው ብቻ እሱን አውሪ ያው ከእናትሽ ጋር ምን መሆን እንዳለበት እኛ መወሰንም ማውራትም አንችልም ኤኒዌይስ የዛሬው ታሪኮቻችን ቀለም ጥሪ እነዚህ ናቸው እንደ እነዚህ ሳትሄዱ በፊት ሰብስክራይብ ታዘጉት እና ታሪኮቻችሁን ሼር ማድረግ ማንኛውም ይሄ ታሪክ አብሮ ሪያክት ቢደረግ ምናምን ብላችሁ የምታስቧቸውን ታሪኮች ከታች በምናስቀምጠው ኢንስታግራም ገጻችን ላይ ሼር ማድረግ ትችላላችሁ ታሪካችሁን እንዲህ ነው የምንስበው በሌላ ታሪክ እስክንገናኝ ባይ